የሰነቅነውን የመደመር የፍቅር የአንድነት ዓላማችንን ቀን ከሌት የመስራት ልምምዳችንን ከሁሉ በላይ ፈጣሪያችንን ይዘን የለመለመች ያደገች የተሻገረች አንድ የሆነች ኢትዮጵያን እናሻግራለን። ጠላቶቿን እናሳፍራለን። ለአፍሪካ ለዓለም ምሳሌ የሆነች ኢትዮጵያን ለልጆቻችን እናሸጋግራለን። ወራ ናታ አባላለሁ። የብልጽግና ፓርቲ ወረዳ 6 ቅርንጫፍ ጽሕፈት ቤት ኃላፊ ነኝ። ዛሬ የብልጽግና ፓርቲ እሳቤዎችን ብልጽግና ፓርቲ ከያዘው ራዕይ ተነስተን ሁለንተናዊ ብልጽግናን ለማረጋገጥ ከስራ ዕድል ፈጠራ ጋር ተያይዞ ያሉትን የሰራናቸው በ90 ቀን የሰራናቸው የፓርቲ ኢኒሼቲቭ ከሆኑት ውስጥ ስራ ዕድል ፈጠራ ነው። ይሄ ስራ ዕድል ፈጠራ ሁሉም ሰው ተረባርቦ ስራን ባህል እንዲያደርግና ብልጽግና ፓርቲ ሰው ተኮር ከመሆን የተነሳ መስራት የሚችል ወጣትን መፍጠር ዜጎች ሰርቶ መለወጥ የሚችሉበትን እቅዶቻችንን ለማሳካት እንደ ፓርቲ የ90 ቀን እቅዶችን አቀደን ስራዎቻችንን ስናከናውን እንደነበር ከዚህ ተነስተን ብልጽግና ፓርቲ የሚሰራው ምርታማነት እንዲጨምርና ስራ አጥነትን ለመቀነስና ወጣቱ ይሄን ስራ እንዲሰራና ፖለቲካሊ እኛም እንደ ብልጽግና ሰው ሰርቶ መለወጥ እንዳለበት የምንሰራበት መሆኑ ወጣት ኃይሉ ተሰማርቶ ራሱንና ሀገሩን አካባቢውን መቀየር ያለበትና ስራዎቹን ባህል እንዲያደርግ የተነሳ ስራዎቻችንን በአግባቡ የመስራትና ብልጽግና ፓርቲ ትኩረት አድርጎ ሰው እንዲለወጥ ከማድረግ የተነሳ ስራዎችን ተግባራዊ ያደረገ መሆኑ የሚታወቅ ነው ማለት ነው። የስራ ባህል መቀየር ላይ ትኩረት አድርጎ ቀንና ማታ 7/24 የምንላቸው ስራዎችን በጋራ ሁላችንም ተረባርበን እየሰራን ለውጦች እያመጣን ነው። ወጣቱ አሁን ይሄን ስራ ባህል በማድረግ 7/24 የምንለውን ስራ ባህል በማድረግ ምርትና ምርታማነትን ፈጠራን የስራ ባህል ከማድረግ አንፃር ወጣቶችን ተጠቃሚ እያደረገ መሆኑና ቀጣይ ሀገራችን አምራች ብቻ ሳይሆን ምርታማነቱን ጨምሮ ኢንዱስትሪ የተለያዩ ተቋማትን ጨምሮ ከተማ ግብርናን ጨምሮ ተጠቃሚ እንድንሆንና ከሌላ ሀገር እኩል እንድንሰለፍ ፓርቲው ለሰው የሰጠው ትኩረት ስለሆነ ይሄን በተግባር እየሰራ ነው። በተጨማሪ ፍትሃዊነትን ለማረጋገጥ የሚሰራበት ሁኔታዎች አሉ። ፍትሃዊነትን ለማረጋገጥ ስንል እኩል ሁሉም ሰው ተጠቃሚ እንዲሆን ለማድረግ ለምሳሌ ሼዶች አካባቢ ላይ የአዲስ አበባ ነዋሪ የሆኑ አካላት ጥቅል ተጠቃሚ እንዲሆኑ እየተሰራ መሆኑ የሚታወቅና ሌሎች ስራዎችንም በጋራ እርስ በእርስ እጅ ለእጅ ተያይዘን አጠቃላይ አመራሩ ስምሪት ወስዶ ከብልጽግና ሐሳቤ ስራዎቻችንን በጋራ እየመራን እንደሆነና አሁንም ስራዎቹን በትኩረት እየመራን እንደሆነ የሚታወቅ ስለሆነ ቀጣይ ደግሞ የ90 ቀኑን እቅድ ከዚህ በፊት የነበረውን የ90 ቀን በማጠናቀቅ በጥሩ ውጤት እንደ ወረዳ 6 ጥሩ ውጤት ለማምጣት ስንሰራ በነበረው አመራሩን የለየንበት አመራሩ ትኩረት ሰጥቶ ይህን ስራ ውጤት በማምጣት ስንሰራ የነበረበት ሂደቶች ነበሩ። አሁንም ተጨማሪ የ90 ቀን እቅዶች ታቅዶ ለእያንዳንዱ ተቋማት ለእያንዳንዱ ወጣት ተመዝግቦ ሰልጥኖ ተደራጅቶ ሼድንም ይሁን ወስዶ ስራ ዕድል እንዲፈጠርለት ሁኔታዎቹን እያመቻቸን በመሆኑና ቀጣይነት ያለው የፓርቲ ኢኒሼቲቭ ስለሆነ የፓርቲው ፕሬዝዳንትን ባስቀመጡት ስራ ዕድል ፈጠራ ቀዳሚ አንደኛ የትኩረት አቅጣጫችን መሆኑን አቅጣጫ ባተቀመጠው መሰረት ሁላችንም ውጤታማ ለማድረግ እየሰራን መሆኑን ለማረጋገጥ ፈልጋለሁ። ለዛሬ ይሄን ፕሮግራም ላዘጋጃችሁት የብልጽግና ፓርቲ የፓርቲ ኮሙኒኬሽን ዘርፍ ለማመስገን ፈልጋለሁ። አመሰግናለሁ።